በቤታችሁ ውስጥ ልክ እንደ ታዋቂ የፊልም ኮከብ ስሙ በዓለም ዙሪያ የናኘ እና የብዙዎችን ልብ የማረከ ተክል እንዳለ ያውቃሉ? ውበቱ እጅግ ልዩና የተሰነጣጠቀ ሲሆን ይህ ተክል ሞንስትራ በመባል ይታወቃል። ለመሆኑ ይህ ተክል ለምን የቤት ውስጥ እጽዋት ንጉሥ ተባለ? በቤታችን ውስጥ በፍጥነት እንዲያድግ ምን አይነት እንክብካቤ ማድረግ አለብን? ሙሉ ሚስጥሩን አሁን እነግራችኋለሁ። እስከ መጨረሻው ተከታተሉኝ። በሳይንሳዊ ስሙ ሞንስትራ ዴሊሲዮሳ የሚባልና የሜክሲኮ እንዲሁም የደቡብ አሜሪካ የዝናብ ደን ተወላጅ የሆነው ይህ አስደናቂ ተክል ስዊስ ቺዝ ፕላንት በሚባል ተለዋጭ ስሙም ይታወቃል። ተክሉም እያደገ ሲሄድ ቅጠሎቹ ላይ የሚፈጥሩ የተፈጥሮ ስንጥቆችና ቀዳዶች ለቤቱ ፈጣንና ዘመናዊ የጫካ ድምቀት ወይም ሞደርን ጃንግል ቫይብ ይሰጡታል። ሞንስትራን ማሳደግ በጣም ቀላልና አስደሳች ነው። በመጀመሪያ ስለ ብርሃን እንነጋገር። እንደ እውነተኛ የጫካ ተክል ቀጥተኛ ያልሆነ ደማቅ የፀሐይ ብርሃንን ከልቡ ይወዳል። ከባድና ቀጥተኛ የፀሐይ ብርሃን ግን ቅጠሎቹን ስለሚያቃጥል ራቅ አድርገው ያስቀምጡት። ውሃን ማጠጣት በተመለከተ ደግሞ መመሪያው ቀላል ነው። የአፈሩ ላይኛው ክፍል እስከ 2 ኢንች ድረስ ሙሉ በሙሉ መድረቁን በጣታችሁ አይታችሁ ብቻ በደንብ ማጠጣት ይበቃል። ሞንስትራ እያደገ ሲሄድ ከግንዱ ላይ ወደ ውጭ የሚወጡ ቡናማ የአየር ስሮች ወይም ኤሪያል ሩትስን ያወጣል። እነዚህ ስሮች በተፈጥሯዊ ጫካ ውስጥ ሌሎች ዛፎች ላይ ተደግፈው ወደ ላይ ለመውጣት የሚያገለግሉ ናቸው። ስለዚህ በቤት ውስጥ ረጅም ትልቅ ሆኖ እንዲያድጉ ከፈለጉ የሚጠመጠሙበት የአትክልት እንጨት ወይም ሞስፖል ማዘጋጀት በጣም ይመረጣል። አንድ ማወቅ ያለብን ነገር ቢኖር የሞንስትራ ቅጠሎች ለቤት እንስሳት መጠነኛ መርዛማነት ስላላቸው ሕፃናትና እንስሳት በማይደርሱበት ቦታ ማስቀመጥ ይመረጣል። በጥንቃቄ ከተያዘ ግን ሞንስትራ በቤቱ ውስጥ ብዙ ዓመታት መኖር የሚችል ውብ የተፈጥሮ ጌጥ ነው። ተጨማሪ የቤት ውስጥ ተክል መመሪያ ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። ለጨረታ ለመንገድ ፕሮጀክት እና ለከተማ አረንጓዴ ልማት የሚሆኑ ማንኛውንም አይነት ችግኝ ወደ ሙሉ ኢትዮጵያ ክፍል እንልካለን። ከኤቨርግሪን ኢትዮጵያ ጋር በመሆን ተፈጥሮን ወደ ቦታው ይመልሱ።